እንዴት ናችሁ? እንዴት ሰነበታችሁ? ለበዓል የምናደርገውን አሁንም ቀጥለናል። አረጋውያን ድጋፍ ነው። በጣም እየደጋገምኩ ብያችኋለሁ፣ እንዳትሰለቹኝ እስከ በዓሉ ድረስ እየደጋገምኩ ነግራችኋለሁ ብያችኋለሁ። ጧሪ የሌላቸው አረጋውያን ድጋፍ ለበዓል እንኳን ደረሳችሁ ብለን ደስ ብሏቸው በዓል እንዲውሉ እንቅስቃሴዎች እያደረግን ነው። ልታግዙን ትችላላችሁ። ፕሊስ አግዙን፣ የምትችሉትን መጠን አግዙን። ያው ሁሌም የምታግዙን ሰዎችን ደግሜ ማመስገን እፈልጋለሁ። ባለፈው እናግዛለን ትንሽ ቀን በኋላ ያላችሁኝ ድንገት ከተረሳም ሪማይንድ ላደርጋችሁ እፈልጋለሁ። ዋትስአፕም ላይ ልክላችኋለሁ። ሌሎቻችሁ አዲስ የሆናችሁም ወገኖቻችሁ ናቸው። አረጋውያን ደጋፊ የሌላቸው እናቶች፣ አባቶች፣ በጣም ትልልቅ ሰዎች እንደው ተቸግረዋል እንጂ በዘመናቸው ብዙ የሰሩ ሰዎች ናቸው። ብዙ እንደው ዘላቂ ነገር ባይደረግ እንደው ለበዓል እንኳን ደረሳችሁ ብለን ባዶ ቤት እንዳይውሉ ለብዙ ዓመት እያደረግን ነው። እሱን እንድታግዙ ነው። አካውንቶቻችን እዚሁ ላሉላችሁ ስክሪን ላይ እዚህ ቪዲዮ ላይም ከስር መሀል ላይ ታያችኋላችሁ። እንደው ስለምታደርጉት ሁሉ በቅድሚያ ለማመስገን እፈልጋለሁ ማለት ነው። እኔ የምለው ይህንን ካልን አይቀር እንደው የዚህ ከተማ ነገር አንዳንዴ አዲስ አበባ ከተማ ስላችሁ መቼም ሳር ቅጠሉ እንዳልሆነ ትገምታላችሁ ብዬ ነው። የህዝቡ ሁኔታ አንዳንዴ በቃ ዝም ብላችሁ አይታችሁ ወጣቱን አይቶ የሆነ ነገር ሲያደርግ ትልልቁን ሰው አይቶ የሆነ ሌቭል ጋር አክት ሲያደርግ እንደው ምንድን ነው የሚወጣን ግን ነገር ምናምን የሚያስብላችሁ አለ። ሁሉም ሰው እንደሚል እኮ አውቃለሁ። ያው ፍርጥ አድርጌ ስለምናገረው ነው እንጂ ሁሉም ሰው ይላል እኮ። እና አሁን አንዳንዶቹ ትሬንዶች በዚህ ዘመን ለእኛ የማይመስሉን በቃ በዚህ ዘመን ሊሆን ይችላል ተብሎ የማይታሰብ በፊት አሁን በቃ እንትን ደጋግማ አታርግ፣ ፊትን ያጠቁራል፣ አትቀባ፣ እንትን ስታደርግ ጥሩ አይደለም፣ ኮልጌት ብሩሽ በየቀኑ አትጠቀም፣ ለአፍ ጠረን መፋቂያ ነው ጥሩ የሚባሉ ነገሮች ነበሩ። ዓለም ሁሉ ተጠቅሙ ልክ በቃ እንዳማረረ የነገረኝ ሰው ያለ ይመስል ከጊዜ ሂደት ጋር ነው እንትን ያሳምማል፣ እንትን እንደዚህ ያደርጋል። ብቻ አንዳንዱ እንዲህ ያላችሁ ሁላችሁም ወደ ኋላ ተመልሳችሁ ስታስቡት እንዲህ ይባል ነበር ልክ አድሮ ይባላል። እና ልክ እንደዛ የሚመስሉ በዛሬው ዘመን ይሄ አይነሽ በዚህ በኩል ልክ በቃ የሆነ ሌቭል ጋር እናንተ ምንም ማታቋም ስለ ይሄ እኮ የሰለጠነ ምናምን በኤአይ የተካነ ትውልድ እንደሚባለው የሆነው ሆኖ በየትኛውም ቢካን ግን ከፍተኛ የሆነ መቼም በእሳቤ ደረጃ ለውጥ ያለበት ጊዜ ነው። መረጃ መቼም ሰውን ይለውጣል። መረጃ ሰውን ይለውጣል ማለት እንደው ደናውን ካያችሁ ቲክቶክም፣ ጉግሉም፣ ፌስቡክም ላይ የሚለጠፈው ያው በእኛ ሀገር ኮንቴክስት ባለ ኮሚኒቲ ቲክቶክ ላይ ከሶስት አራተኛ ላይ ደግሞ የሆነ ደና ሰውም መረጃ ይሰጣል። ዓለም ላይ ምን እየተካሄደ እንደሆነ እንደው ሰዎች ቤት በኩል ማሰብ እንዳለባቸው ሩቅ አይደለንም ለመረጃ። እንደ በፊቱ 2 ሰዓት ዜና ላይ ብቻ እየጠበቅን የምንሰማ ሰዎች አይደለንም። አሁን ሳስበው በፊት 2 ሰዓት ዜና ብቻና በሳምንት ጠብቆ ጋዜጣ ብቻ የሚያነብሰው የሚያገኘው መረጃ እንደያችን የምታክል መረጃ እያገኘ በተወሰነ ደረጃ በንቃት እየተበለጥን ይመስለኛል። በቃ እንደ ሶሳይቲ እና የማይጠበቁ ነገሮች አሉ። ግር እኮ አለኝ። አሁን ይሄ በየቲክቶኩ ላይ በየምናምኑ ላይ ኦፊሻል ማስታወቂያ የሚያሰሩ ሰዎች ሕክምና የእጽዋት የባህል እንትን ምናምን የሚሉ በኤአይ ትልልቅ ሰዎች ሽማግሌዎች ደግሞ ለምን እንደሆነ ራሱ አላውቅም። ሰው የሚያምነው እንደዛ ሲሆን ነው መሰለኝ። መሪጌታ እንትና ቀኛ እንትና ምናምን የቤተክርስቲያን ማዕረግ በኤአይ የተሰሩ ሰውዬ ናቸው። ኤአይ የሚያመጣብን ጉድ ገና ነው ካሁኑ ካልነቃንበት በስተቀር። አሁን በኤአይ የቪዲዮ ቴክኖሎጂ መግዘፍ በእኛ በቀላሉ መበጣበጥና እንደ ኦፖፕ በቀላሉ የምንበጠበጥ መሆናችን እንደ ጆሊ ጁስ ጣጣው ብዙ ነው ገና። አሁን በዚች ስታርት እንኳን ቃሽም ኤአይ ሰራተኛ እየሰራው እንኳን የምር ፊት የማይመስል ሰው የሆነ በቃ ልትለየው የምትችለው ልጅ የሚለየው ሽማግሌ መሪጌታ እንትና እባላለሁ በእኛ ሕክምና እንደዚህ አድርገን ምናምን ተብሎ ዝርዝሮች ብዙ ጊዜ ሳላግጠበት የነበረው የበሽታ ዝርዝርና መድኃኒት የምር ካስተመር ያለው የምር እኔ ሰሞኑንም የሰማሁት ግር ብሎ ነው። ከእንግሊዝ ሀገር መጥተው እዛ የኖሩ ሰዎች ማለት ነው እንትን በቃ እየሰራን ምቀኛ አስቸገረን ብለው ለምቀኛ ሊያሰሩ መድኃኒት ማለት ነው። ለምቀኛ ሊያሰሩ በቃ ሄደው መጨረሻ ላይ እኔ ከዚህ ከመጪዎቹ ከእንግሊዞቹ ሳይድ አይደለም የሰማሁት ከሰሪዎቹ ነው። ያው የታወቀ ነው፣ ድራማ ነው። ተጫወቱባቸው ነበረው በቃ የሆነ አስተናግር ቅጠል በሐረግ ሬሳ በጤና አዳም በእንትን ወቅጠው የእንትን ምናምን በትነው በቃ ይህንን
አንተም አንገት ላይ ይሰር አንቺም እጅሽ ላይ ቋጥሪ ለፈረንጅ ምቀኞች ደግሞ ትንሽ ላይ ጀርባጅ ላይ ምቀኛውን ከፋፍለው ነው እንግሊዝ ሀገር ደግሞ የተመቀኛቸው ሰውም ብዙ ነው ቀልድ ግን እንዳይመስላችሁ የሰማው ታሪክ የፈረንጅ ምቀኛ አለን አሉ የህንድ አለን አሉ እንደገና ያበሻ ደግሞ አቤት በሰው ሀገር ሲብዝበት አሉ አበሻ እንደዛ ብሎ ተናግረዋል ልጆቹ አገናኛቸዋለን ብለዋቸው በቃ የኤአይ መርጌታ የተባሉ ጋር ሄደው የሆኑ ሰው ያገናኟቸው ይሄኔ በቃ የተመጣው ምን ያሉ ኢሜጁን የወከሉ ሰው ማለት ነው ነፍ ገንዘብ ነው የከፈሉት በጣም ብዙ ገንዘብ ማለት ነው እንዳው የነገሩ አስቀኝነት እንዳለው ነው ምንድነው የነካችሁ ግን እንዳው ምንድነው የነካው ሰው እንዴት አውሮፓ እየኖረ ሰው እዚህ አልኳችሁ እዚህ እንኳን ከአራት ያበደ ቲክቶክ ኮንተንት አንድ ቁም ነገር ይገኛል የመረጃ ዘመን ነው ዘመኑ ለዓለም በተለይ ደግሞ አድቫንስድ ሀገር ሰው ሲኖር አድራሻ መቀየር እኮ አይደለም ውጭ ሀገር መኖር አድራሻ መቀየር ስትሪት ነምበር መቀየር ስትሪቱማ ይታወቃል የአውሮፓ መንገድና የፈረንሳይ መንገድና የእንግሊዝ መንገድ ይመሳሰላል የአሜሪካ መንገድና የካናዳ ይመሳሰላል ቤቶቹም ይታወቃሉ የሚሰሩበት የእሱ ያንተ ክሬዲት አለ የሄድከው እሱን ለማየት አይደለም ሲጀመር ቁጭ ለማለት አራት ሲዝን ለማሳለፍና የሆነች ገንዘብ ብቻ ለማግኘት አይደለም ጭንቅላት ለአዌርነስ ለንቃት እንዴ አትቀኑም እንዴ ሰዎች አንዳንድ ሰው እኮ መቅናት አለበት በዙሪያ ባለው በሰለጠነ ማህበረሰብ በመናም ትቀናለህ እኮ ሰፈር ሆነ እኮ ሰልጠን ያለው ፋሚሊዎች ሰዎች ፍሬንዶች የሆነ በቃ ደህና ላይፍ ስታይል ያለው ሰው ሲሆን እኮ እንቀናለን እኮ አረ እንደሱ ነው የሚማረከው ምናምን ትላለህ እኮ ከዛ ድረስ በዛሬ ጊዜ ማለት ነው ማስታወቂያው ራሱ ኩስንናቅ ቢገርመኝ እኮ እሱ ነው እኮ ብድር አበድሩ አልመለስለት ላለው መድኃኒት የሚቀባ እንትን ብሎ በቃ ለገበያ ለእቁብ ገንዘብ ያለ እንዴት ይዘው ልትሄድ ነበር እቁብ ድሮስ ቢሆን ይደርሰኛል ዘገየም መጣም ለምን መድኃኒት ማሰራው ለእቁብ ከዛ ደግሞ ሰምተው ማጣ ወመፍዘዝ ያደናግር ወገርጋሪ የሆነ ሸጎርጓሪ ምናምን አፍሳ ጎርጓሪ አይነት እኔ እኮ እንዳው እነዚህ አባቶች ኢትዮጵያን ጠላት እንዳይገዛት እንደው ደም ከፍለው ያቆዩት አባቶች እንደው ዘላለም እንደው እግዚአብሔር እንደው በቀኝ ያሳርፋቸው እነሱ ሳይኖሩ ቀርቶ ሰው ገዝቶን እኛ ሀገር ህዝባችን እንግሊዝኛ ተናጋሪ ሆኖ ቢሆን ኖሮ ለሌሎቹ ሀገሮችና ይሄ ቅሌታችን በእንግሊዝኛ ቢሆን ኖሮ ዓለም ሰምቶ አሁን እንደሚለን አልጠራጠር ደግነቱ በአማርኛ ነው ምንቀለው እኛው በእኛው ነው ምንቀለው እንደው በእንግሊዝኛው ለገርጋሪና ለእንትን አርጌ ለመቀኛ ብለህ ስታሰራ እንደው ትርጉምም ካለው አጠጋግተህ በተረጉመው ከዛ ጋር ጠርዘው የሚያባርሩ ነው ይመስለኝ በጣም አሳፋሪ ነው በቃ የሆኑ ነገሮች መሳት የሆኑ ነገሮች ማነስ ነው ገበያውን ይሄን ትሩል የሚያሰፋው ሰሞኑን የማስታወቂያ አይነት ነው በዚህ አይነት ከቀጠለ በቅርቡ የዛሬውን የመዝናኛ ፕሮግራማችንን ስፖንሰር ያደርጉላችሁ መርጌታ እንትና ናቸው መባሉ አይቀርም ቲቪ ላይ ነጭ ሽንኩርት በእንትን ፍቱን ምናምን ተብሎ እንደው ለዚህ ለማይጨበጥ የህመም አይነት በዛሬ በ21ኛ ክፍለ ዘመን ወጣቶች እየሄዱ ታሪኩን ሰማ ስንት የተማሩ ሰዎች ስንት ወጣቶች ከተማ ውስጥ አሉ ተብለው ልብስ ለብሰው ምን የመሰለ መኪና ይዘው የሚሄዱ ነጋዴዎች ባለስልጣኖች የማይሄድ ሰው የለም እንደዛ አይነት ነገር ለማድረግ ምቀኛ ያዝልኝ ገበያ ክፈትልኝ ወጥረ ስራ አባቴ ገበያ እንዲከፍትልኝ ከጎን ያለው የሚሰራውን ስራ ከሰራ ለምን አይከፍትልኝም ጸባይ ጥሩ ከሆነ ጭራቅ ጸባይ ይዘ ደንበኛ ሰላም እያሉ ነገር ብትመጥን ከሆነ አልገዛም አንተ ጋር አስተካክል መድኃኒት ግንባርን ተቀብተህ ልገዛ ነው ካንተ ዱቄታው ይሄ ስንት ዓመተ ምህረት ነው ነገሩ በዚህ በኩል እብደቱ በዚህ በኩል ስርዓት ማጣቱ እንደገና ደግሞ ወደ ኋላ ተመልሶ እንደዚህ ያደረገው ይሄ በአቋራጭ የሆነ ነገር ለማግኘት መፈለግ እስካም ሁለተኛው ከተማ ውስጥ በጣም የተስፋፋብንና ያደግን የመሰለን በጣም በብዙ ነገር ተለውጠናል በተለይ በሌብነት ምናምን ብዬ ኢንተርቪው ሰጥ ደስ ይለኛል ወጣት ታዳጊ የተባሉ ሰዎች ልጆች በአብዛኛው ጥሩ ልጆች አሉ በአብዛኛው ወጣቶች ቁጭ ብለው ኩዊክ መኒ በቃ ልጅ አቋራጭ የሚገኙበትን መንገድ ከማሰባቸው የተነሳ ተሰምተው የማይታወቁ ስካሞች ይደረጋሉ ከትንሹ ነገር ጀምሮ ኢትዮጵያ ውስጥ ባንክ ቤት ራሱ ስካም እኮ የትም ሀገር አለ ግን በቃ አለው የሆነ ናይጄሪያ የሚደረጋል ህንድ የሚደረጋል አሜሪካ አውሮፓ እኮ አለ ስካመሮች አሉ
እንደዚህ ተደራጅቶ ልጅ 11ኛ እና 12ኛ ክፍል ነው ቲክቶክ ላይ በስካም እና በደዚህ በሰነፍ ስራ ተመስጦ ቤት ውስጥ ቁጭ ብለህ ብቻ $200 የምትሰራበት ስራ ሰምተሻል አለ ነው ያለ ከወንድሙና ታናናሽ እህቶች እርስ በርሳቸው ሲያወሩ ከመስማት በላይ አንተ እያስተማርክ ታለንት ካላቸው በዚህ ይደርሱልኛል እያልክ ስንት አይነት ነገር እየቀመርክ ተስፋ እያደረክ እንዴት አድርገን ባቋራጭ እንሞጭልፍ ሲባባሉት ተስፋ ነው ቆርጥ አገር ደግሞ ሰው ብትሆን እንደ ሀገር ስታይ ሁሉ ሰው እንደዚህ ሲያደርግ አገርቷ ታዝናለች። በቃ አሁን እኮ ሀገር ሰው ብትሆን እኮ አብዳለች። ጨርቋን ጥላ ጸበል ገብታ ነበር እስካሁን። ሁሉንም ልጅ እያስተማረው ለዛ ነው ደውለው ከንግድ ባንክ ለምን ደውለው ሞባይል ባንኪንግ ይጠቀማሉ። እሺ ቁጥሮትን ይግባው የሆነ ሳለ ፓስወርድን ያስገባዋል። የሆነ ሳለ የምትሞላው ቁጥር እንዲህ ብሎ ይጻፉ ይባሉ ብር መጠን ነው። የሆነ ሳለ ኢንተርኔት ጫኑ ሲሉ በዛው ብር ለነሱ ልካል ማለት ነው። ይሄን ባንኩ ራሱ ወጥቶ የህዝብ ያለ አታርጉ እንደዚህ አለ። በዚህ ስካም እንትን ትላለህ። ከዛ ውጪ በአንተ አድቫንቴጅ ቢወስዱ አሉ። አንዳንዱ ሰውም ጥፋተኛ ነው። በነገራችን ላይ ባለፈው አንዷ መጣች ብር አጭበረበሩኝ ምናምን አለች። ኧረ እባክሽ አዎ እኔ እናት እንደው ምን አረጉ እንዴት በጣም በቃ ህይወት የተበላሸ በዚህ ገብቶ እንባም አለ። ልጅ አሳዳጊ ነኝ ልጆቼን ልበትን ችግሩ ወደ 6 ቻፕተር ተነገረ። ሰው ተንሰፈሰፈ በቃ በቁራኛ አየሁ እኔም ነገሩ እስክትገባበት። ከዛ በኋላ እንደዚህ ዕቃ መጥቶልሻልና ምናምን በሆነ ኮንቴነር ትበል በበርሜል ትበል ብቻ ኤርፖርት ጉምሩክ መጥቶልሻልና ብሎ ተደወለልኝ። ከዛ ፊት ተጻጽፌ ትብያለሁኝ። ዕቃው ያው ፎቶ ተልኮልኛል ምናምን ስልኬ ላይ ላሳያቸው አለቻቸው የነበሩት ሰዎች አዩ። የሚገርም ነው ተባለ። ከዛ በኋላ ያው ኤርፖርት ጉምሩክ አንቺ አትምጪ ችግር የለውም የላከው ሰው እንዳዘዘን ነው። የኤርፖርት ጉምሩኩን ብቻ ክፍያ የጉምሩክ ቀረጥ ይሁን የኮቴ ይሁን ላዩበት ባየ በሰማ ይሁን አይተው ክፍያ ነው። እንደዚህ ክፍያ 182,000 ምናምን 500 600 ብር ላኪ በዚህ አካውንት ቶሎ ብለሽ ዛሬው ዕቃው እንዲወጣሉኝ ላኩኝ። ስልክ ማያነሱም ውሃ ሽታው ነው አለች። ሰው ነበረሽ አንቺ ውጭ ሀገር የሚልክልሽ ዕቃውን ከዛ ፊት ማለት አይ ውጭ እኔ ማውቀው ሰው የለም አላለችም። ገና ለገና ተጻጽፈ በኦንላይን ያላት ሰው እየቋሳ ምናት ነው። እሰይ እንኳን በላው ብሩ ይሄኛው ደዋዩ ሰው ማታቂ ከሆነ ያን ሁሉ ዕቃ እንዴት ነው ተመኘሽው አንቺ ባቋራጭ ልጄ። እንደዚህ አይነት አልጠገበባይ ደግሞ አለ። ታሪካዊ የሆነ የስካም ሁሉም ስካሞች ሲያዙ የሚያሳዝነኝ ነገር ልጆች ናቸው። እንዴ ጠቀለሉ 17 18 ዓመት ሃይ ስኩል ምን መሆን ነው የምፈልገው ሲባል እኔ ሀከርቦ ደስ ይለኛል ማለት ያለ ልጅ አለ። አንተ ምን እንደምናገ ወዷች እኮ ነው ዛሬ ብቻ ግራ ገብቶ ነው ነገራችን ላይ እና በአቋራጭ መክበር ቁጭ ብለህ በሳምንት 100 ብር ታገኝበትን ስራ ማለት ይሄን ሊንክ ዳውንሎድ አድርግ ወይስ ካም ነው እንደው ሆነ ብለህ ካሰብክ ራሱ አእምሮ ተበርዟል። ልጅ ሆነ በቃ ልጆች ይበረዛሉ ተቀምጠው በልፋት ይገኛል በምናምን ይገኛል። ባለፈው እንዳልኳቸው በጸሎት የሚያመጡትም ሌላ ታሪክ ናቸው እሱ አልኩ ሲመጡ ላለ ሁሌም በነገራችን ላይ እሱን አትርሱት። አንዳንድ ሰው ያው ጉዳዩን የሆነ አጌንስት የሆነ ሪሊጅን በራሱ መነጽር የሚሰካኛል አንተ እንዲህ ስለሆንክ ምናምን የሚለኛልና እሱ ችግር የለውም። እንደዛ ጸልየን እናባዛለን ከሚሉት ሰዎች ጀምሮ ሄቴብ አርገን ዘይት ስፕሬ አርገንበት እነዚህ ሚሊዮን ታገኛለህ ከሚለው ጀምሮ መስራት የሚባለው ነገር ምን ዋጠው እዚህ ሀገር ውስጥ ልጆቹን መስራት የሚያስተምር ሰው ጠፋ። በዚህ በኩል በሚቀባ መርጌታ ጋይዶ የኤአዩ ሰውዬ ጋር ማሰራት ለገንዘብ ሀብት እንዲከፍትልህ ብድር እንዲሰጥ ለባንክ በዚህ በኩል ቤታችሁ ተቀምጣችሁ የምታገኙበትን ስራ እንትን ብሎ በዚህ በኩል ደውለህ መጥቶልሃል ገንዘብ ና ውሰድ ቅብርጥስዮ ምናምን ኤቭሪቲንግ ስካም ለፍቶ ሰርቶ ምናምን ብሎ የሚያገኝ ሰው ዝም ምናምን ሚሊዮን ብር መስሪያ ቤት ገቢዎች ይሰራ ነበር አርጎ እኮ አሁን የራሱን ከፈተ ያርግለት ድርሻውን ውስጥ የሚል ሌባ ደጋፊ ማህበረሰብ እዚህ ላይ የሚሰራ ሰው አያስፈልግም ወይ ማለት ይብቃ የሚል ሰው አያስፈልግም ወይ? ከሁሉም ሴክተር ነው የምላችሁ። ግዴታ መንግስት አንዳንዴ አቲቲዩድን አይቀይርም። በነገራችን ላይ አቲቲዩድን የሚቀይረው ሶሳይቲ ነው። አቲቲዩድን የሚቀይረው ጥሩ ልጅ ታሳድጋለህ፣ ማህበረሰብ ውስጥ ጥሩ ስታንድ ላይ ይቆማል። ልጁ ጥሩ የጎረቤትና የምናምን ኢንቫይሮንመንት ይኖረዋል። ስትም ይከታተል እኛ እንዳደግ ነው ማለት ጎረቤት ቅው እያደረገ እንትን እንደሚል ልክ እንደዚህ በአቋራጭ አይገኝም። እንደዚህ አይልም። ለምን አትሉም? ልጄን አይቲ እንትን አስመዝግቤዋለሁ ይገርምሃል፣ በሰው የሚገርም ሀክ ምናምን እንትን ሲስተም እንትን ይላሉ። የሌባ እናት ኮራ ብለሽ ደግሞ ታወራለሽ።
በፊት ጊዜ ቢሆን ኖሮት ቢታሰር ነው ሳይት እናቱ ራሱ አትጠይቀውም ነበር። እንደ ማህበረሰብ በአቲቲዩድ ደረጃ በስንፍና ደረጃ እያሽቆለቆልን ነው። ዓለም ላይ የሚካሄደውን ነገር ከሐሜትና ከወሬ ውጪ ፕራክቲካሊ በህይወታችን መንዝረን እያየነው አይደለም። መረጃ እኮ ሲኖርበት ነው ጥሩ። እዚህ ሀገር ውስጥ ሰዎች እንዲያደርጉ ስርዓቱ ምናምን ስርዓቱ እንዲያደርገ ሲባል አሃኛ ጋር ለማለት ነው እንጂ ሰምታል እንትን ሀገር እኮ እንዲሰጣቸዋል አይቻ ሀገር እኛ መቼ የማያልፍልን ለማለት አይደለም። ይሄ ሊታሰብበት የሚገባ ጉዳይ ነው እና በጣም ብዙ ነገር ማለት እችላለሁ። ግን ልበላችሁ ለዛሬ ያያችሁት ኖቲስ ያደረጋችሁት ራሱ ማአት ነው ያለው በዚህ ዙሪያና ሁሌ እንትን ይለኛል። በቃ ሰው በፊት የሚለፋ ሰው ስራ እየሰራ ተሰልፎ ነው ታይዋል። አሁን ሁሉም የሚያወራው ወሬ በቅዠት ምን ልለወጥ ይመስል በቅዠት ሌብነትን መደገፍ የሆነ ቦታ እንደዚህ አድርጎ ገንጥሎ ምናምን በልቶ እንዲያርጎ ሰርቶለት ገብቶለት ወጣቶቹ የሚያወሩት በሙሉ ይሄንን የሚያስቆም ማህበረሰብ ያስፈልገናልና እስቲ ሀሳባችሁን ልትሰጡኝ ትችላላችሁ። በተረፈ የበዓሉን ድጋፍ እያደረጋችሁልን አሁንም በምትችሉት አግዙን። ሁለተኛው ቻናል ባለፈው ሁለተኛ ቻናል ልክፈት ብያችሁ ሰብስክራይብ አድርጋችኋል። ሰመረ ባሪያው ቲቪ የሚል እዚህ ዩቲዩብ ቻናል ላይ አሁን የምታዩት ላይ ከታች እንትን ነው ሊንክድ አካውንት ነው። ሰብስክራይብ ያደረጋችሁት ሰዎች አድርጉት። እሱ ላይ የሳምንቱ ጨዋታችን ሳምንታዊ ሾው በተለያየ ጉዳይ የምናወራበት አለ። ምስሎች ትልኩልኛላችሁ። እሱን በደንብ እያደረግን ከረንት ወቅታዊ ነገሮቻችንን በተከታታይ የምናቀርብበት ይሆናል ማለት ነው። ስላዳመጣችሁኝ ሁሌም ስለምትሰሙኝ እጅግ አድርጌ ነው የማመሰግነው። ኮሜንቶቻችሁን እወዳቸዋለሁ። ኮሜንት ጻፉልኝ። ቴንኪው